ከዚህ በፊት እኔም ቪዲዮ ሰርቼ ነበር ስለ በዘር አፕሊኬሽን። ነገር ግን አፕሊኬሽኑ ሪል የሚከፍለው በኢንቪቴሽን ነው። አብዛኛው ቪዲዮቹ ቪው እያገኙ አይደለም። አብዛኛዎቻቸው አሁን ቲክታክ ላይም ዩቲዩብ ላይም ሌላ ፕላትፎርም ላይም እያየው ያለሁት ቪዲዮ ለቀን ቪው እያገኘልን አይደለም ነው። ሁሉም ጋር ነው ምንም አይነት ቪው እያገኘ አይደለም። ግን አልፎ አልፎ አንዳንድ ሰዎች ቪዲዮአቸው ቫይራል እየወጣላቸው ነው። እንደዛ እናንተ ዝም ብላችሁ መሞከር ትችላላችሁ። ግን ትኩረት ማድረግ ያለባችሁ ኢንቪቴሽን ላይ ነው። አፕሊኬሽኑን በቪው ይከፍለናል ብላችሁ ቁጭ ብላችሁ ቪዲዮ ስትፖስቱ ጊዜያችሁን ቬስት ማድረግ የለባችሁም። ብትችሉ ፌስቡክ ላይ፣ ቴሌግራም ላይ፣ ቲክታክ ላይ የተለያዩ ሶሻል ሚዲያዎች ላይ አፕሊኬሽኑን ፕሮሞት በማድረግ በእናንተ ኢንቪቴሽን ኮድ ሰዎችን ሬጂስተር በማስደረግ የኢንቪቴሽን ሪዋርድ ማግኘት ትችላላችሁ። ነገር ግን በቪው ይከፍለናል ብላችሁ ቁጭ ብላችሁ እንደ ገቢ ማግኛ ምንጭ አድርጋችሁ ይህን አፕሊኬሽን ለመቁጠር ያሰባችሁ ሰዎች ካላችሁ አዳብ ግዙ። ይህ ዩቱብ ቻናል ሀቀቁን የምናወራበትና አብረን ተምረን አብረን የምናድግበት ነው። ሪያሊቲውን ነው አንስተን የምናወራችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ። ሌላ የሚከፍሉ አፕሊኬሽኖች እንደዚህ እንደ በዘር አይነትም በኢንቪቴሽንም የሚከፍሉ አፕሊኬሽኖች ሲኖሩ ቀድመን እናሳውቃቸዋለን። የደወል ምልክቱን የጫኑ ቪዲዮዎቻችን ቶሎ እንዲደርሱን አብረን እንማር፣ አብረን እንደግ።